ከዛ በኋላ ስማ ገና እዛ ጋር ሆኜ ማለት ነው ኮካ ጋር ሆኜ ኃይል ሰብስቤ የሆነ ግሮሰሪ አለ እዛ ሄድኩኝና አንድ አስተናጋጅ አሁን ማይኔ ላይ አለ ሽንት ቤት አለ ስለው የለም አላለኝ። በስመ አብ እንደዚህ ያልኩት እግዚአብሔር ምን ላቤና አምባይ ብሮ ላቤና አምባይ እዚህ ጋር እንደርሱ እመቤቴን ነው ማለት እንደዚህ የሚያጠምጥ ላብ ከዛን አማራጭ ምንድነው ከኮካ እቤት ድረስ በእግሬ መሄድ ነው እያስታመምኩት ቀስ እንዲያልኩ ብሮ ነፍስና ስጋ ወጣች ነው ማለት ከዛ 24 ቀበሌ ይባላል። አሁን ወደ ቤት እየደረስኩ ነበር 24 ቀበሌ ሲደርስ ያያቴን ጓደኛ አላገኘኋትም። የትያስተርም ወይኔ አንቺ ትያስተራልኩ ተሳስተዋል። ራስ ምን እኮ ነው ልታወራኝ እንደዚህ ያልኳት ገልምጦኝ ያለፉ ሄድኩል ምናምን እንዳጋጣሚ የኛ ቤት ትንሽ ረዘም ትላለች። መግቢያ ወደ ቤት ጋር እስከምትደርስ በእናትህ ሩቅ ነው ገባ የምትለው መንገድ ሩቅ ነው እንደም ራቀብሽ ያኔ እሱን ታግዬ ገባው። አሁን ፋይናል ፓርቱ ደረጃ አለ እኛ ቤት ደረጃ ደግሞ እንደዚህ ነው በባህሪ አዎ ይኸውልህ ደረጃው ጋር ሲደርስ የባኛው ቤት ድምፅ ሲዘጋ በሩ ሲዘጋ እኔ ስደርስ ደረጃው ማለት ነው ደረጃው ለጥብ እየወጥች በሩ አሳረገው እናቴ ልጅ ተነሽ አልኳት። ይኸው ልጅ አለች ገብቼ ስክት ገብቼ እሷ ቆማ ምን ነው አለች ብሮ ጫሜን አውልቄ በላይ ይኸውልህ ውሃ እንደዚህ የምቀለብሰው ለምን እንዴ ተቃጥዬ ነው እኔ ለምን አይድረስበት ተቃጠልኩኝ በቃ ግን የወንድሜ ሱሪ አልተረፈም በስ ማንም አልተረፈም በቃ ዮኒ እንዴ ዮኒ ግን እውነት ተሳካዋል ዮኒ ታክሲ ውስጥ ነው የጨረሰው ማለት ተሳካዋል አልከኝም እንዴ ተሳካውማ እና ደረጃውን ሮጥኩኛ ኦፋይ ሮጥኩኝ ደረጃውን ማድረግ ነበረብኝ እንደዚህ ነበር የኔ ወይ ዮኒ አልታወቀ ይሆናል እንጂ ስማ ታክሲ ውስጥ ነው የጨረስኩ እርግጠኛ አስዋል ቁጭ ስክት ካለ በኋላ ምንም የለም ጨርሷል ኦሬዲ ስማ ይቻላል